ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የብሩክ ሚዲያ ተከታታዮች ቀይ ባህር ፍጥጫና የኢትዮጵያ ጣፋንታ ምን ሊሆን ይችላል? በተለያዩ ዓለም አቀፍ የዜና ምንጮች የተሰጡ ትንታኔዎችን ይዘን ቀርበናል። አብራችሁን ቆዩ። በምስራቅ አፍሪካና በመካከለኛው ምስራቅ ያለው ጂኦፖለቲካዊ ቁማር ወደ አዲስ ምዕራፍ ተሸጋግሯል። የሳውዲ አረቢያ የቀይ ባህር አማራጭ ፍለጋ፣ የሁቲዎችና የኢራን ወታደራዊ እንቅስቃሴ፣ የግብፅ ኤርትራና የሱዳን ስትራቴጂካዊ ውህደት እንዲሁም በኢትዮጵያ ውስጥ ያለው ውጥረት የቀይ ባህርን ቀጠና አነጋጋሪ አድርጎታል። ቀይ ባህር ከዓለም አቀፍ የንግድ አጠቃላይ 2% የሚሆነው የሚስተናገድበትና በየዓመቱ ከ1 ትሪሊዮን ዶላር በላይ የሚያወጡ ሸቀጦችና ነዳጆች የሚተላለፉበት ቁልፍ መተላለፊያ ነው። በደቡብ በኩል ያለው ባብ ኤል መንደብና ሰሜን በኩል ያለው ስዊዝ ካናል አካባቢውን ለዓለም አቀፍ ኢኮኖሚና ደህንነት ወሳኝ ያደርጉታል። የሀያላን አገራት ፍላጎት አሜሪካ፣ ቻይና፣ ፈረንሳይና ጃፓን በጅቡቲ ወታደራዊ ካምፖች በመገንባት ቀጠናውን በጥብቅ ይከታተሉታል። በቀይ ባህር ላይ የሚፈጠር ማንኛውንም አለመረጋጋት በአውሮፓ፣ እስያና አፍሪካ መካከል ያለውን የአቅርቦት ሰንሰለት በቀጥታ ያስተጓጉሉታል። የሆርሙዝ መዘጋት ስጋትና የሳውዲ አረቢያ ስትራቴጂካዊ አማራጭ መውሰድ በኢራንና በምዕራባውያን መካከል ያለውን ውጥረት እየጨመረ ሲመጣ ኢራን የፋርስ ባህረ ሰላጤ መውጫ የሆነውን ሆርሙዝ ዘጋት ትችላለች የሚለው ስጋት ከፍተኛ ነው። ሳውዲ አረቢያ አብዛኛውን የነዳጅ ኤክስፖርት የምታደርገው በሆርሙዝ በኩል በመሆኑ መስመሩ ከተዘጋ የኢኮኖሚ ውድቀት ያጋጥማታል። ይህንን ስጋት ለመከላከል የነዳጅ ቧንቧዎችን በመዘርጋት ምርቷን ወደ ቀይ ባህር ወደብ በመጓጓዝ ላይ ትኩረት አድርጋለች። ሳውዲ አረቢያ የቀይ ባህርን ሰላም ለማስጠበቅ በሚል ከአፍሪካ ቀንድ ሀገራት ጋር አዲስ ወታደራዊና ኢኮኖሚያዊ ግንኙነቶችን እያደረገች ትገኛለች። በሌላ በኩል ደግሞ የየመኑ ሁቲ አማጽያን በኢራን የፋይናንስና የራዳር ሚሳይል ቴክኖሎጂ ድጋፍ በቀይ ባህር የሚያልፉ መርከቦች ላይ የሚያደርሱት ጥቃት የቀጠናውን ፖለቲካ ሙሉ በሙሉ ቀይሮታል። ኢራን ሁቲዎችን በመጠቀም አሜሪካን፣ እስራኤልና የባህረ ሰላጤውን ሀገራት በቀይ ባህር በኩል ጫና ውስጥ ለማስገባት ትጠቀምበታለች። ታዲያ የሁቲዎች ጥቃት ዓለም አቀፉ የመርከብ ኩባንያዎች ቀይ ባህርን እንዳይጠቀሙ አድርጓቸዋል። ይህም የትራንስፖርት ወጪንና ረዥም ጊዜ እንዲወስድ ያስገድዳል። በቀጠናው ኤርትራ ረዥም የባህር ዳርቻ ያላት ሀገር በመሆኑ በሀያላን ሀገራት ፍጥጫ መካከል ራሷን እንደ ቁልፍ ተጫዋች አድርጋ አቅርባለች። ከአስመራና ከምጽዋ ወደቦች አንጻር ከግብፅና ከሱዳን ጋር የምታደርገው አዲስ የፖለቲካና ወታደራዊ አሰላለፍ ቀጠናውን የበለጠ አወሳስቦታል። የስዊዝ ካናል ገቢዋ በሁቲዎች ጥቃት ምክንያት በከፍተኛ ሁኔታ በመቀነሱ ግብፅ በቀይ ባህርና በአፍሪካ ቀንድ ላይ የነቃ ወታደራዊና ዲፕሎማሲያዊ ጣልቃ ገብነት እያደረገች ነው። ከሶማሊያ ጋር ያደረገችው የደህንነት ስምምነትና በሱዳን ጦርነት ላይ የምታሳየው አቋም ኢትዮጵያን የመክበብ ስትራቴጂካዊ አካል እንደሆነ ይተነተናል። በሱዳን ወታደራዊ መንግስትና በፈጥኖ ደራሽ ኃይሉ መካከል ያለው ጦርነት የቀይ ባህርን ወደቦች ለመቆጣጠር የሚደረግ ሽሚያ ነው። ሩሲያ በፖርት ሱዳን ወታደራዊ የባህር ጣቢያ ላይ ለመገንባት የምታደርገው ጥረት የካርቱም ፖለቲካ በቀይ ባህር ውጥረት ላይ ተጽዕኖ እንዲያሳድር አድርጎታል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ተከትሎ ሞቃዲሾ ከግብፅና ቱርክ ጋር አዲስ ወታደራዊ ህብረት በመፍጠር በቀይ ባህር ደቡባዊ ክፍል አዲስ የኃይል ሚዛንም ተፈጥሯል። የቀይ ባህር ሀያላን በተለይም ግብፅ በኢትዮጵያ የውስጥ ውጥረት ውስጥ ያላቸውን ፍላጎት ለማሳካት የሰሜኑን አካባቢ ያለመረጋጋት እንደ ምቹ አጋጣሚ ሊጠቀሙበት ይችላሉ የሚል ስጋትም ተደቅኗል። ከፕሪቶሪያው ስምምነት በኋላ በትግራይ ያለው የህወሓት ክፍፍልና ወታደራዊ አሰላለፍ በቀጠናው ላይ ትልቅ ተጽዕኖ ፈጥሯል። የትግራይ ስትራቴጂካዊ ቦታ ከኤርትራና ከሱዳን ጋር ያለው ወሰን በቀይ ባህር ፖለቲካ ውስጥ ትልቅ ካርድ እንዲሆን አድርጎታል። ምስራቅ አፍሪካና ቀይ ባህር የዓለም አቀፍ ሀያላን አሜሪካ፣ ቻይና፣ ሩሲያና የክልላዊ ኃይሎች እንደ ኢራን፣ ሳውዲ፣ ግብፅና ኤሚሬት የጥቅም ግጭትንም ፈጥሮባቸዋል። ኢትዮጵያ የባህር በር ፍላጎቷን ለማሳካት የምታደርገው ጥረት ከውስጥ ካሉ ፖለቲካዊ ውጥረቶች እንዲሁም ከጎረቤት ሀገራት እንደ ኤርትራ፣ ሱዳን፣ ግብፅና ሶማሊያ አዳዲስ አሰላለፍ ጋር ተደማምሮ በቀጠናው ላይ ከፍተኛ ጥንቃቄ የሚሽ የጂኦፖለቲካዊ ምህዳርም ፈጥሯል። አድማጭ ተመልካቾቻችን ለዛሬ ያዘጋጀናቸው የዜና ትንታኔዎች ይህን ይመስል ነበር። ሰላምና ፍቅር፣ አንድነት ለሀገራችን ይሁን። ሰናይ ጊዜ የተመኘን መልካም ጊዜ